የማርቆስ ወንጌል ምዕራፍ 5 ከ22 ጀምሮ ያለውን አነባለሁ። ኢያኢሮስም የተባለ የምኵራብ አለቃ አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነ። ከእሱም ጋር ሄደ። ብዙ ሕዝብም ተከተሉት፣ አጋፉት። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒት ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። ኢየሱስም ወሬ ሰምታ በስተኋላ በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና፣ ወዲያውም የደሟ ምንጭ ደረቀ። ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲጋፋ እያየ ማን ዳሰሰኝ ትላለህ አሉት። ይህም ያደረገውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠችም መጥታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱ ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። እግዚአብሔር የተባረከ ይሁን። ጌታ ይባረክ። ጥቂት ነገር መናገር የምፈልገው ስለ እምነት ነው። ስለ እምነት ትንሽ መናገር እፈልጋለሁ። ኢየሱስ የተባረከ ይሁን። መጽሐፍ ቅዱስ እዚህ ክፍል ላይ ስንመለከት ይቺ ሴት 12 ዓመት ሙሉ ደም የሚፈሳት ሴት ነች። 12 ዓመት ሙሉ ደም ሲፈሳት፣ በእስራኤል ሕግ ደግሞ ደም የሚፈሳት ሴት አንደኛ ከማህበራዊ ኑሮ ትገለላለች። ማለትም እድር መሄድ አትችልም፣ ሰርግ ቢኖር መሄድ አትችልም፣ ለቅሶ ቢኖር ወይም ደግሞ ሌላ ነገሮች ላይ ልደት ቢኖር መሄድ አትችልም፣ ከማህበረሰብ ጋር ጎረቤት መሄድ አትችልም። ምክንያቱም ታረክሳለች ስለሚል ደም የሚፈሳት ሴት ከተቀላቀለች መጽሐፍ ቅዱስም እንደ እርኩስ ስለሚቆጥር በዛ ሰዓት ማለት ነው፣ በዛ ወቅት ማለት ነው። ስለዚህ ላለመርከስ ስትል ወይም ደግሞ ሰዎች እንዳይረክሱ፣ ሰዎች እንዳያገሏት ትርቃለች። ይቺ ሴት 12 ዓመት ሙሉ ደም ፈሷታል። ስነ ልቦናዋ ተጎድቷል። አካሏ እንደገና ሙሉ ተጎድቷል። ደም የሚፈሳት ሴት ቢያንስ ያዞራታል። ትንሽ እንኳን ደም ከፈሰሰን እንዴት እንደሚያዞር ብዙዎቻችን እናውቃለን። እቺ ሴት 12 ዓመት ሙሉ ነው የተሰቃየችው። 12 ዓመት ሙሉ ነው የተገለለችው። 12 ዓመት ሙሉ ነው ደም የፈሰሳት። ብዙ ባለመድኃኒቶች ከሄዳለች፣ ነገር ግን ልትድን አልቻለችም። ግን አንድ ነገር ሰማች። አላየችም ኢየሱስን፣ ግን ስለ ኢየሱስ ሰማች። ምን የሚል? ኢየሱስ እንደሚያድን ሰማች። ስለዚህ የልብሱን ጫፍ እንኳ ብነካ እድናለሁ ብላ አመነች ይላል። ዛሬ በኢየሱስ ስም እግዚአብሔር እምነት ይጨምርብን። ርዕሴ እምነት እግዚአብሔር ይጨምርብን ነው። ስለዚህ ወገኖች ሆይ በዚህ ጊዜ በዚህ ሰዓት የሚያስፈልገው እምነት ነው። ብዙ ሰዎች እየተጋፉት ነው። ብዙ ሰዎች እየተከተሉት ነው። ብዙ ሰዎች ፈውስ ፍለጋ ከእሱ ጋር እየሄዱ ነው። ከነዚህ ሰዎች ይልቅ ቺ ሴት ትልቅ እምነት ይዛ መጣች። በግርግሩ መሃል ነካችው። ኃይል ከሱ ወጣ። የደሟ ምንጭ ቆመ ነው የሚለው። ደግሞ እንዲህ ነው የሚለው፣ ወዲያው ቆመ ይላል። እግዚአብሔር ያስጨነቃችሁን፣ የከበዳችሁን፣ ግራ ያጋባችሁን ነገር ወዲያው ያቆም ዛሬ። ስለዚህ ወዲያው ይላል ቆመ። ወዲያው ቆመ። ወገኖች ሆይ እምነቷን አስቡ። የልብሱን ጫፍ ነካ ነው ያለችው። እድናለሁ ብላ ነው ያለችው። ትዝ ይላችኋል በዚህ ክፍል ላይ ኢያኢሮስ ጋር እየሄደ ነበረ፣ መንገድ ላይ ነበረ። አይ ልጅቷ ሞታለች፣ መምህሩን አታድክመው የሚል ድምፅ ሁሉ መጣ። ኢየሱስ ዞራልና ምን እንጂ አትፍራ።
ወገኖቹ የሞተ ነገር እንኳን ቢኖር ስናምን በህይወት መኖር ይጀምራል። እመኑ፣ አትፍሩ። ምንድነው የተበላሸው? ምንድነው የሞተው? ምንድነው የጠፋው? ምንድነው ያበቃው? ምንድነው የተደመደመው ጉዳይ? እመኑ፣ እግዚአብሔር ታምራት ማድረግ ይችላል። እመኑ፣ እግዚአብሔር ድንቅ ማድረግ ይችላል። እመኑ፣ እግዚአብሔር ያንን ነገር መቀየር መለወጥ ይችላል። እቺ ሴት አመነች። ይህንንም ሰው እንደዚህ ነው ያለ፣ እመን እንጂ ምን አትበል፣ አትፍራ፣ አትፍራ። ትዝ ይላችኋል ያ የሚጥለው ልጅ ያለው አባት መጡና እንደዚህ አሉት፣ ወደ ደቀ መዛሙርት አመጣነች። ግን ምን አላሉ? አልቻሉም። ብትችል ልጄ ምን በልልኝ፣ ፈውስልኝ። የልጁ ችግር ስትመለከቱት አንደኛ ልጁ ይጥለዋል። የሚጥለው ደግሞ የት ነው ስንል እሳት ላይ ይጥለዋል፣ እንደገና ደግሞ ውሃ ላይ ይጥለዋል። ስለዚህ ይሄ ልጅ ስትመለከቱ መንፈሱ እንደገና መንፈስ አለበት። መንፈሱ ሐሳቡ ዓላማው ይህንን ብላቴና መግደል ነው። ግን የልጁ አባት አንድ ነገር ተናገረ፣ እዘንልናል፣ እርዳን። ጥያቄ በጣም ይገርም። እዘንልን፣ ራራል፣ እርዳን። የሚገርመው ጌታ ያንን አባት ረዳው፣ ያንን ክፉ መንፈስ ገሰጸ። አባት አለማመኔን እርዳ ነው ያለው። እርዳ። እግዚአብሔር ዛሬ አለማመናችንን ይርዳ። ወገኖቹ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ ከእግዚአብሔር ቃል መስማት አለብን ወገኖቹ። እምነት ከመስማት፣ መስማት ደግሞ ከእግዚአብሔር ቃል። ስለዚህ እንመን፣ እግዚአብሔር ቃል የሚለን እንመን። በእርግጥ የሞተው ጉዳይ በህይወት ይኖራል። በእርግጥ የተዘጋው በር ይከፈታል። በእርግጥ የተበላሸው ነገር ይስተካከላል። እመኑ፣ አትፍሩ። የዛሬ መልእክቴ እንመን፣ እንፍራ። ተባረኩ።